እናት ሰላም እዛ ጋር የቀረጽኳችሁ ይቻላል? ችግር የለውም። ቆንጆ ነኝ ብላችሁ ታስባላችሁ? ጥያቄ ያለው እንዴ? አዎ እንዴ? እዚህ የሆነ ጨዋታ ላጫውታችሁ። እሺ ችግር የለውም። ቤተሰብ ጋር ትደውሉና ወንድም አላችሁ? አዎ አለኝ። እሺ እሱ ጋር ትደውያለሽ። ከዛ እኔ ቆንጆ ነኝ ትይዋለሽ። አሁን ቆንጆ ነሽ ካለ 5,000 ብር አስቂኝ መልስ ከሰጠ ደግሞ እናንተ የምትፈልጉት የትኛውንም ነገር እቀጣለሁ። እውነት? አዎ በቃ እሺ። ኢላ እኔ ጋር ያለው ይቻላል። ኢላ ኢላ የኔ ወንድም ኦ ደህና ነህ? እንዴት ነህ? አለሁልሽ። ደህና ነህ? ናፈቀኝ እ ኧረ በስመ አብ በይ። ሰማኝማ። እሺ ትክክለኛውን ነገር ነው እሺ የምነግርህ። ተጠይቄ ነው። ምን ብለሽ ጠየቅሽ? ቆንጆ ነኝ አይደለም? ዝንጀሮ ቆንጆ ነች። እንገላሃለን። ለምን ነው እንዴ? ምሬን እኮ ነው። ኧረ በእግዚአብሔር ከሰው ፊት ነኝ። ምንድን ነው የፈለግሽው? ቆንጆ ነኝ አይደለም? ከአንቺና ከዝንጀሮ ማነው ቆንጆ? እኔ አይ መለስ ካልሽ በቂ ነው ብለን ካፈነናሽ ይሁን። ኧረ በማርያም ተው ግን በእናትህ ሰው ፊት እኮ ነው ያለው። ኧረ ተው ግን እኔ አላሳዝንም ማለት አይደለም። መጥዋት ያልሽኝ ታዲያ እውነቱን ተናገር አይደል ያልሽ? እሺ ዋሽተህም ቢሆን ንገረኝ። ስሚ በጓደኛሽ አይፎን ፎቶ ከተነሳሽ በሱ ላይ ትንሽ ስናፕ ላይ ገብተሽ ፊልተር ምናምን ከጨመርሽ ቆንጆ ሜቢ ታሽ ተክሪ ተገባ እንዳንቺ ቆንጆ የለም። ለዚህ ተቆሽሽ እንዳንቺ ቆንጆ የለም። ከራበኝ እንዳንቺ ቆንጆ የለም። እኔ ስንት ሰው ነሽ ቆንጆ የሚለኝ? አንተ ጋር ደግሞ መደወሌ ወንድም አለኝ ብዬ ሰጥሮ አይቶሽ ነው።